السلام عليكم ورحمة الله وبركاته. حياكم الله وبياكم يا جماعة الخير. رمضان مبارك منا ومنكم وللمسلمين جميعا. ዛሬ የምናወራው ረመዳን ይሆናል። ረመዳን ከኔ ጋር ምን ይመስላል? ፓርት 1 ረመዳን ወላሂ ሁሌ ታውቃላችሁ ስለ ብር ስለ ዱንያ ምናምን ማውራት ወላሂ አንድ ለጤና የራሱ ቆንጆ አይደለም። አንዳንዴ ስለ አኺራ ያኒ እስኪ ሱብሃንአላህ አልዓዚም የዱንያ ሕብ እንዴት እንደገባብን አንዳንዴ ማለት ጀመሩ እንኳን አንዳንዴ ነው እስኪ ቃሉ አንዳንዴ አስተግፊሩላህ ለጤና ራስ ቆንጆ ስለ አኺራ በደንብ ማውራት አለብን። ከአኺራችን ጋር እያገናኘን ነው መሄድ ያለብን ነው። ምን ታለ መስላችሁ ቁርአን ውስጥ አዱንያ የምትለው ቃል የተጠቀሰችው 115 ጊዜ ነው። አኺራ 115 ጊዜ ሁለቱም እኩል ናቸው ነው። እኩል አርግተን እንድንሄድ ነው አላህ ራሱ እያስተማርን ያለው ማለት ነው። አመልኛ ይሁንናል። አልሙሂም ረመዳን ደርሷል ነው። ረመዳን ሸህሩ ረመዳን አለዚ ኡንዚለ ፊህ አልቁርአን ቁርአን የወረደበት ወር ነው። ለይለቱል ቀድር ኸይሩን ሚን አልፍ ሸህር ተነዘሉ አልመላኢከቱ ወሩሑ ፊሃ ቢኢዝኒ ረቢሂም ሚን ኩሊ አምር ሰላሙን ሂየ ሐታ መጥለዒል ፈጅር። ይሄ ለይለቱል ቀድር ያለበት ወር ነው። ቁርአን ማበዛበት ወር ነው። ዒባዳ ማበዛበት ወር ነው። ሰደቃ የሚሰጥበት ወር ነው። ዘካም ደርሶብኛል ማወጣበት ወር ነው። ወላሂ አልሐምዱሊላህ ማሻአላህ ተባረከላህ። ሁለተኛ ደግሞ ረመዳን ደስ የሚለው ምን ተቀለች ከቤተሰብ ጋር ስትሰልፉ ነው። ጫጫታው አቀራረብ አመለኔ እኔ ዘንድሮ ወላሂ አልሐምዱሊላህ ማለት ብቻዬን ነኝ። ደስ አይልም፣ ምንም አይነፋም ነው። ብቻ አልሐምዱሊላህ ረመዳን ገብቷል። ደግሞ ሁለተኛ መጾም ሙሉ መጾም የጀመራችሁና ከመቼ ጀምሮ ነው? ከስንተኛው ዓመተ ምህረት ጀምሮ ነው? እኔ ከ2013 ዓመተ ምህረት ጀምሮ እስካሁን እንግዲህ ሙሉ ነው የምጾመው ማለት ነው። ማሻአላህ ትላለህ። እና ረመዳን ወላሂ ቁርአን አንድ ሰላት ስሰግድ አንድ ፈርድ ሰላት ስሰግድ 7 ፈርድ እንደሰገድኩ የሚቆጠርልኝ። አንዱ ሱና ስሰግድ የጀማዓ አስቡት አንድ ፈርድ እንደሰገድኩ የሚቆጠርልኝ። አሁን ምን አለኝ መስላችሁ? ዙህር ሙሉ የ12 ሌላውን አጅር ተውት። መተለን ምሳሌ ሙሰድ ሌላውን ሐሰናት ተውትና ማለት ነው 12 ሱና አሉት አይደለ? ከአዛን በፊት 4 ሱናዎች አላሰዋት እና ጀነት ውስጥ ቤት ይሰራልህ ማለት ነው። እሱን ተውና አሁን በረመዳን አስበው 12 ሱና ስሰግድ 12 ፈርድ እንደሰገድኩ የሚቆጠርልኝ። ሱብሃነላህ አልዓዚም አላህ ሱብሃነሁ ወተዓላ የማድርገውን ዒባዳ ይቀበለን። ወላሂ የጀማዓ ይህ ረመዳን በደንብ የምንጠቀምበት ወር ነው። ሐሰናት የምናበዛበት ወር ነው። ሰደቃ መስጠት ደግሞ ባለክ ነው። ሰደቃ ባለክ በቃ በቀን 5 ብር ብታገኝ ከሆነ 100 ብር ስጥ። ደግሞ ሁለተኛ የጀማዓ ብር እየወደዳችሁ ስትሰጡት ነው የበለጠ አጅር የሚኖረው። ሪሊ የምሬ ነው የምላችሁ። እኔም እንደዛ ነኝ። አሁን አንተ ምንድነው ይሁን ልትለኝ ትችላላችሁ። እኔ ይሁን ላስተምራችሁ ፈልጌ ተዳሉ ዐለል ኸይር ከፋዒሊህ በልይ ተባለ እና ረመዳን በደንብ መጠቀም ያለብኝ ወር ነው። ሰላት ማብዛት፣ ዒባዳ ማብዛት፣ ከወንጀሎች መቆጠብ። አንድ ነገር እኔ መናገር የምፈልገው ነገር አለ። ይሄ አለ ታውቃላችሁ። ሌላ ጊዜ ሌላ ነገር ይመስላል። ልክ ረመዳን ሲደርስ እነዛ መስጊድ ውስጥ ቁጭ ብለው አላህን እያመሰገኑ ዒባዳ እያበዙ ከሚኖሩ ቁጭ ብለው ከሚውሉ እነዛን ሰው ለመብለጥ አትሞክር። ግባ መስጊድ ቁጭ ብለህ ቁርአንህን ቅራ። ኃላፊነት ካለ ለነሱ አቀብል። እኔ አይደለሁም ለነሱ አቀብለህ አንተ ባክግራውንድ ሆነህ ስራ። አንተ ፊት ለፊት መቅረብ። ኢንፍሉዌንሰር ሆኑ ብትፈልጉ ኢንፍሉዌንሰር አትሆኑ። 100,000 ፎሎወር የሚሆናችሁ ሚሊዮን የሚሆናችሁ ልክ አንተ ባክግራውንድ ሆነህ ስራ። ኃላፊነት ላንተ አይኔ ወራ አይጠብቅብኝም እነሱ ነው የለፉበትና ለነሱ መስጠት ያለብኝ ብለህ አንተ በዛ በአንተ ቻናል ላይ አንተ ባክግራውንድ ሆነህ ስራ እንጂ አንተ እነሱን ለመብለጥ ላ ይሄ ቆንጆ አይደለም። የምሬ ነው የምላችሁ። እና ረመዳን ወላሂ በጣም መጠቀም ያለብኝ ወር ነው። እንደነገርኳችሁ ፓርት 1 ነው። እንቀጥላለን ነው ፓርት 2። አሁን 13 ነው ዛሬ። በጣም እየፈጠነ ነው ወላሂ ሳናቀው እያለ ነው። እናንተስ እንዴት ነው ጊዜያችሁን እያሳለፋችሁ ያላችሁት? ኮሜንት ላይ አሳልፉኝ። እኔ ወላሂ አልሐምዱሊላህ ነገርኳችሁ። አልሐምዱሊላህ በተመቸኝ ልክ
አላህ ሱብሓነሁ ወተዓላ ይቀበለኝ። ዒባዳ እያደረኩ ነው። ደግሞ ሁለተኛ ጀማዓ ደራ የምላችሁ ነገር ዱዓ ብዙ፣ ወላሂ ዱዓ ብዙ። ወላሂ ሙስሊም ሁሉም ቦታ ተቸግሯል። እኛ ሀገር በሉ፣ ሶማሊያ በሉ፣ ፍልስጤም በሉ፣ ሁሉም ቦታ ወላሂ ሁሉም ቦታ ተቸግረናል እኛ ሙስሊሞች። ስለዚህ የባካችሁን ዱዓ አበዛለሁ እናብዛ። ወላሂ አላሁ ስብሐነሁ ወተዓላ ይሄ የመጣብን በላይ እንዲያነሳልን ዱዓ እናድርግ። እስኪ አንድ ዱዓ እናድርግ። اللهم يا رب العالمين يا حي يا قيوم يا من تسمع كلامنا وترى مكاننا وتعلم سرنا وجهرنا يا رب العالمين أصلح أحوال المسلمين في كل مكان وفي غزة وفي الصومال وفي إثيوبيا وفي كل مكان يا رب العالمين جل وعلا آمين اللهم آمين. اللهم صل وسلم على عبدك ورسولك محمد وعلى آله وأصحابه والتابعين. መልካም ረመዳን እንዲሆንላችሁ እኔ ትንሽ ወንድማችሁ ተመኘው። የዛሬ ያለኝ ነው። በሌላ ጊዜ እስከምንገናኝ ድረስ አሰላሙ አለይኩም ወረሕመቱላሂ ወበረካቱ።